ሰላም ሰላም እንዴት ናችሁ ውድ ቤተሰቦቼ ጓደኛው ላይ መተት አሰርቶ ንብረቱን ሀብቱን የወረሰው ሰውዬ ውጪ ላይ ነበር የተጣሉት እንደዚህ ማረጉ አምኖ ጸብ ይፈጠራል ብለን አላሰብንም ስለዚህ ምንም አይነት ያስቀመጥነው ካሜራ አልነበረም ውጪ ያለው ነገር መቅረጽ አልቻልንም ግን መጨረሻው ላይ ምን ሆነ ሁለቱም የተስፋዬ ወንድም ከኋላ መኪና ውስጥ ቁጭ ብሎ ሲሰማ የነበረው መስማት አለብኝ ሁሉም ነገር እዛው ሆኜ መስማት ተደብቄ መስማት አለብኝ ብሎ ስለነበር የተስፋዬ ወንድም ማለት የመተት የተሰራበት ልጅ ወንድም ነበር እሱ ከዚህ ጋር ከመኪና ወጥቶ ሲሮጥ ዘባላ ብዙ ረብሻ ነበር ፖሊስ ጣቢያ ነበር የተገባው ሁለቱም አሁን ፖሊስ ጣቢያ ናቸው ያሉት የተስፋዬ ወንድምም መተት ያሰራው ሰውዬም አሁን ፖሊስ ጣቢያ ናቸው ያሉት ተስፋዬ ወይ መተት የተሰራበት ልጅና የሁለቱም ጓደኛ የሆነውን ሌላ ሳምሶን የሚባል አለ እሱንም አንድ ላይ ላቀርባቸው ነው የሚሰማቸውን ስሜት ሰማለን ከዛ በፊት አንዳንድ ቦታዎች ላይ ለመቅረጽ የምትቸገርበት ቦታ ላይ በደንብ ይረዳሃል ብሎ አንድ ወንድሜ ከአሜሪካ ድብቅ ካሜራ ልኮልኛ ስሜ እንዳይጠቀስ ስላለኝ ነው በጣም አመሰግናለሁ እንደዚሁ ደግሞ ሊዛ የምትባል ልጅ ከፈረንሳይ ሀገር እንደዚሁ በጣም ዘመናዊ የሆነች ካሜራ በዋይፋይ የምትሰራ እንደዚህ ለመከታተልም በድብቅ ለመቅረጽ መኪና ውስጥ ሆቴል ይሁን ቤት ውስጥ የትኛውንም ቦታ ላይ ሆኜ መቅረጽ የምችልበትን ካሜራ ልካልኛለች ለታችሁም እግዚአብሔር ይስጥልኝ በጣም አመሰግናለሁ አለ ከሁለቱም ጋር እስቲ ያለውን የተፈጠረው ያሳለፉትን ነገር ምን ሰማው ይሆናል ተስፌ እንዴት ነህ እግዚአብሔር ይመስገን ሰላም ይቅርታ እንግዲህ ከተኛበት ቀስቅሻ አመጣሁክ ያው ተመልካችም መስማት ይፈልጋል የተሰማህን ነገር ያለውን ነገር መጨረሻውን ማወቅ ይፈልጋል እንደው ወደ ኋላ ለመለሰና ይቅርታ ያው አጉል ትውስታ ሊሆን ይችላል ያለው ነገር ግን ብትነግረን ለሌሎችም ትምህርት ይሆናል ብዬ ስላሰብኩኝ ነው ከልጅነት ጀምሮ ነው ባይገርም ከልጅነት አብረን የተማርነው አብረን ነው እንትምንለው በቃ እሱ ያለበት እኔ ያለው በቃ የትም አንጠፋፋ ቼከብዳል ብቻ ጓደኛዬም አይደለም ወንድሜ ነበር ግን ወንድሜ የምትለው ደግሞ እንዲህ ሲያረግ ይከብዳል በጣም ይከብዳል የሱ ቤተሰብ ማለት ለኔም ቤተሰብ ናቸው የኔም ቤተሰብ ለሱ ቤተሰብ ናቸው ግን ለማውራት ራሱ ይከብዳል አይዞህ ወንድሜ አይዞህ እርሜላንት ይሁን ሁሉ ነገር አወጣል አሁን እግዚአብሔር ተመስገን ጸበልን እንትን ይያልኩ ነው በቀደም ያገኘሁክ ጊዜ ቤት መጥቼ ያገኘሁክ ቀን ጸበል ላይ ስጠመቅ መንፈሱ እሱ እንደሆነ ሰዎችም ሰምተዋል አባም ነግረውኛል እኔ ማቃለሁ ብለኸኝ ነበር አሁን እኔ ማመን አልቻልኩም በቃ እውነት ፈተነህ እሱ ይሁን አይሆን የሚለው ነገር ማወቅ ነው የምፈልገው ይሄን ያህል ነበር እምነትህ ማለት ይሄን ያህል አያረግም ብለህ ነበር አንተ ያሰብከው በስሜ ብዙ ድርጅት ነበር የቤተሰብ ድርጅቶች ናቸው አንተ ምትሰራቸው ነበሩት የቤተሰብ ይመጣ ናቸው እና አብረን ነው በቃ ምን ሰራው አብረን ተገቢ ያለው ስራው ላይ ያንድ የሁለታችሁ ሽርክና ወይ የሁለታችሁ ነበር ወይስ ነው እንጂ ምን ነኝ እንትን ያልኩት ያስገባሁት አንተ ጋር እሱም በራሱ እንትን ይንቀሳቀሳል እኔም በራሴ እንትን እላለሁ እንደምታይ አይዞህ ባዶኛል አይዞህ ጤና ላይ ምንድነው እንቀት ያው ነው እንትን አይሰራም በግድ ያንቀሳቀስኩት ምን ከስንት አንዴ ግራጂ ጃን ይዘኛል አንዳንዴ ደግሞ ለቀቅ ያደርገኛል አሁን በጸበል ነው ያለሁት አይዞህ ሁሉም ነገር ይስተካከላል እንደው ይሄ መጨረሻውንም ማየትህ በጓደኛ እንደዚህ መደረግህም እኮ በህይወት ስላለህ ነው ፈጣሪ ስለሚወድህ ነው ስማ ፈጣሪ ስለሚወደኝ ሳሚ ወደ አንተ ልምጣና ሶስታችሁም ጓደኛሞች ናችሁ በጣም ለረጅም አመት በጣም ሶስታችን ማለት ያው ጓደኛ ለረጅም አመት ሲሆን ወንድም ነው የምትሆነው አንድ ላይ ተምረናል ከልጅነት እስከ እውቀት በስራ ላይም አንዳንድ ነገሮችን እንተጋገዛለን እርስ በርስ ጓደኛችን ላይ ወንድማችን ላይ መድኃኒት ማሰራት የሚባል ነገር ሶስታችንም ያደርጋል እስካሁን ድረስ አላመንም እኔ ምሬን ለማመን ከብዶኛል በጣም
ወንድሙን ይዞ መጥቼ ነበርና ወንድሙ ሄጂ ካላየሁኝ ከኋላ ሆኜ ሁሉም ነገር መስማት አለብኝ እሱ እንደውም አቅም ስላለው እውነት ብታገኘው እንኳን ሐሳብ ሊያስቀይር ይችላል እኔ ሁሉም ነገር መስማት አለብኝ ብሎ የተስፌ ወንድም ነበርና ይዛን ቀን ከኋላ እንደውም ኃይለኛ ጸብ ተነስቶ ነበር አሁን እሱ ስላንተም የነገረኝ እሱ ነው በጣም የቅርብ ጓደኛው የሶስቱም ጓደኛ የሆነው ሳምሶን ነው ብሎኝ ነውና ልክ ነው አሁን አንተ ምን ላይ ነው ያለው ስራ ሰራተኛ ነው ሰራተኛ ነው ከነሱ ጋር የሚያገናኝ ስራ ነበር በፊት መስራው ወይስ በግል አይ እኔ እሱም የብቻው ነው የሚሰራው እኔም የብቻዬን ነበር የምሰራው ግን ከስራ በኋላ አብረን ያው እንደ ጓደኝነት እናሳልፋለን አብረን እንዝናና ከስራ በኋላ ስለ ስራ አንዳንድ ነገሮች እናወራለን ሼር እንደራረጋለን እኔ የለኝም ካልኩት እሱ ይሰጠኛል እሱም የለኝም ካለ ያረግለታል ብዙ ጊዜ እንደውም እሱ ነው የሚያደርግለት የነበረው ማን ነው የሚያደርገው ተስፋዬ ነው የሚያደርገው ተስፋዬ ለሱ በጣም ብዙ በቃ ደም ነበር የሚቀረው ነው ማለት ደም መስጠት በቃ በለው ምንም ቸገረኝ ካለ ከፋኝ ካለ ያረግለታል ስራም እሱ በሌለበት ቦታ ተክቶት ይሰራል ያኛው ተስፋዬ ነው የሚሰራ ያ ተስፋዬ በሌለበት ጊዜ ወደ ውጪ በመጣበት ጊዜ ምናምን ጓደኛ ይሄን ነገር ሸፍንልኝ እንደ ጓደኛ ይላል እንደ አለቃም ሆኖ ያዟል ያን ስራ ሰርቶ ይጠብቋል አሁን ተስፋዬ እንደዚህ ቤት ውስጥ ከተቀመጠ በኋላ እንደነገረኝ ተስፋዬ ስንት አመት ሆነህ እንደዚህ ከታመምክ 6 አመት 6 አመት 5 አመት ኦልሞስት እንደዛ ነው አይደለ 6 እንጀራ አይደለ ከዛ በኋላ ግን እሱ ጓደኝነት አልቀየረባችሁም ወይ አልቀነሰባችሁም እስከ 2 አመት ድረስ እሱም ራሱን አያውቅም እኛንም የደበቀን ነገር ነበር የሚመስለን ይሸሸን ነበር ከኛ ከድሮ የነበረውን ሶሻል ላይፍ በቃ ትንሽ ሌላ ነገር ጀምሮ ነው ሌላ ጓደኛ ጀምሮ ነው ምን ለካ እሱ ምንም ያውቀው ነገር አልነበረም ነገሩ ምን ይፈጠር እኛ ምንም አላወቅንም ማለት በቃ ልናወራው ስንል እሱ የለም ቤትም ስንመጣ መጣው ምናምን ይወጣል ስራ ቦታ የሚደን ልናገኘው ብንፈልግም የለም ነው የሚያስብለው ስልክም አያነሳም ነው በመጣንበት ሳለ በቃ እሱ በቃ ሌላ አይነት ሙድ ጀምሮ ነበር መጣው ውጪ ነኝ ለስራ የሆነ ቦታ ይጃሉና ብሎ ክፍለ ሀገር ምናምን ሄዶ ይመጣል ከያኛው በጎን እየሰራለት ነበር ያዟል እንደፈለገ ነበር የሚያደርገው የነበረው እንደፈለገ ይጮትበታል ያሉን እንዳለ ሄዶ እሱ ይፈጽምለታል ታዞ በቃ ምንም ማያቀም በቃ ያልኩን ነበር የሚያደርግልህ እንደው እናንተ ጓደኞቹ ግን አልጠረጠራችሁም የሆነ ነገር እንደዚህ ይሆናል ብላችሁ አላሰባችሁም ጓደኛ እንደዚህ ያደርጋል ብለህ አታስብም በቃ ራሱን ያቅም እኮ ሰላም ይልሃል ይጫወታል ግን መንፈሱ እሷን ነበር ሐኪም ቤትም ወስደነውና ቃለን ያው ሐኪም ደግሞ መንፈስን እንትና አይልም አይመረምርም እናስና ቼክአፕ ምናምን ሲደረግ ደህና ነው ምናምን ይከብዳል በጣም ይከብዳል ተስፍሺ አይዞ እግዚአብሔር አዋቂ ነው ትዳርሳለህ ምን ይመስል ትዳር ነበር ምን ይመስል ሰሞን ጥለኝ ጠፋች ባለቤት አው የት እንዳለች ላና አላውቅም ልጆችስ የላችሁ ሞክረናል ካንደም ስት ሞክረናል ከሷ ይሁን ከኔው ችግሩ አይታወቅም እንደዚህ ሲሆን በሷም በማል ጥለኝ ጠፋች ሁሉን ነገር ይበቃ ተነጠቁ አይዞ ተስፋ አይዞ ያለኝ ሁላንት ከስኩል ጀምሮ ራሱኮ በቃ ሁለቱ አንድ ትዳሩን ራሱ ይሰጋቡት የሱ ጓደኛ ነበረች ጓደኛ አደረጋቸው አብረው ለትዳር በቅተው ነበር ሰርጋቸው ራሱ በጣም የሚያምር ነበር በጣም የሚገርም ነው ተስፊሽ በቃ አላስጨነቀህም
አሁን ጸበልስ እየተከታተልከ ነው እየተጠመቅክ ነው? ጸበል እግዚአብሔር ይመስገን አሁን እየተጠመቅኩ ነው። ወንድሞች አሉክ? በቀደም እንትን ያልከውም እሱ አለ። እሱ ብቻ ነው ያለው ወይስ ባለፈው እዚህ ጋር የተጣላው ያልከው? አንድ ወንድም አለው፣ ሌሎቹ እህቶች ናቸው። ሴቶች ናቸው። ሴቶች እህቶች ናቸው። በቀደም የተጣላው እዚህ ከኔ ጋር የመጣው ወንድሙ ነው። እሱ ትልቅ ወንድሙ ነው። ታላቅ ወንድሙ ማለት ነው። እኔ ግን ጸበል አብሬው ብዙ ጊዜ ቆየው ምናምን ከብዳል። አሁን ሰዓት ጤና ውጪ ነገሮች ማስተካከል ይቻላል። ቤተሰብ ለማስተካከል አልሞከሩም? ብዙ ሞክረዋል፣ እኔ አልቻልኩም። እሷን በትክክል ይዳን እንጂማ ጤና ካለው ተመልሶ ወደ አቆሙ መቆም ይችላል። ንብረት ሁሉ ነገር ይጠፋ ይሄዳ ነገር ይመጣ። በጣም ንብረት ምን ያደርጋል? ዋናው ጤና ነው። ጤናው ይመለስለት እንጂ እውነት ነው። ጸበልህን በደንብ ተከታተል። ተስፊሽ ጸበልህን ተከታተል። ምግብ አትበላም ነው የተባልኩት እኔ። ምግብህንም በደንብ በላ። ነገሮች የጠፉ ነገሮች ይመጣሉ። ህግ ተይዟል አይደለ? ጉዳዩ በህግ ተይዟል። ጉዳዩ በህግም ስለተያዘ እሺ ተስፊሽ፣ የሚገባህን ነገር ፈጣሪ ይሰጣል። ጓደኛ እንደዚህ ከሆነ ፈጣሪ እንደሰው አይደለም፣ ጥሎ ያጥለም። እውነት ነው። ግን የገዛው ወንድም እንዲህ ሲያደርግ ግን አይከብድ? አብረን ስንት ነገር አሳለፍ፣ ስንቱን አይተን ስንት ነገር እንዲያረጋኛል ብያምኝ እንተናል አስቢውም አላውቅም። በፊት ማንነቱ ሁላ ምን እንደሆነ አላውቅም። አይዞህ ወንድሜ፣ አብረ በልታ አብረ ጠጣ። ቢጠይቅ ሁሉ ነገር ያደርገለት ነበር። ዱባይ የነበረው ፕሮጀክት የኛ ነበር። አንተ ቅር በራሱ ይዞታል። እንግዲህ ሐሳቡን ያመጣው እኔ ነኝ። ዋናው አንተ ለጤና ብቻ ጤኔን ይመልስል። ጤኔን ብቻ ይመልስል። ጤናህን ብቻ። የጤነኛ ሰው እኮ ነው ሁሉ ነገር ይመጣው አይደል? እውነት ነው። ያው ወንድምህም ዛሬ ይፈታል ብዬ አስባለሁ። ዛሬ ይፈታል። አሁን ከወንድሙ መማር ነው። አሁን 4 ቀን አሁን እስር ቤት ነው ያለው። ጥፋተኛ የዛኛው ሆኖም በሱ የተነሳ ተደባድቦ አሁን እዛ ነው ያለው፣ እስር ቤት ነው ያለው። አሁን እንደገና ሌላ ነገር አደርጋለሁ ብትሉ እናንተ ለበቀል ብትሄዱ ደግሞ ሌላ ጥፋት ማጥፋት ነው የሚሆነው። ሌላ ጥፋት ማጥፋት ነው የሚሆነው። ሁሉም ነገር ለፈጣሪ መተው ነው እንጂ ነገርማ ለፈጣሪ መተው ነው። በትክክል ፈጣሪ እጁን ይስጥ። ፈጣሪ የሚያረጋው ያርጓል እንጂ እኛ እጃችንን እሱ ላይ አናነሳመችም። በቃል እግዚአብሔር ነው። በጣም አመሰግናለሁ። እንግዲህ ተነስተህ ከአልጋ ላይ ተነስተህ እዚህ ድረስ ስለመጣህልኝ በጣም አመሰግናለሁ። እኔም በጣም ነው አመሰግናለሁ። ችግር የለውም። የኔ ምንም ችግር የለውም። አሁን እንሂድና